hello እንዴት ናችሁ ሰላም ናችሁ የሰላማችሁ ባለችሁበት ሰላማችሁ ይብዛ ብለናል ዛሬ ደግሞ ጃቫን በኢፍ ኤልስ እንዴት ማየት እንችላለን ስለ C++ ላይ በደንብ ተምራችኋል C++ ላይ ያላያችሁት ካለ ደግሞ እኔ የሰራሁት ቪዲዮዎች አሉ በትሪካቲቭ ላይ ገብታችሁ ፕሌሊስት ውስጥ ገብታችሁ የC++ን ማግኘት ትችላላችሁ ማለት ነው ተሰራው ብዙ ከ10 ያላነሰ ቪዲዮዎች ተሰርተዋል እነሱን እዛ ጋር ገብታችሁ ማግኘት ትችላላችሁ ዛሬ ደግሞ በጃቫ if elseን እንዴት መስራት እንችላለን የሚሉን ኮዱ የተለያየ ነው ወይስ አንድ አይነት ነው የሚሉን አብረን እናያለን ማለት ነው ተከታተሉን ባለችን ሰዓት ማክሲመም 10 ደቂቃ ብንወስድ ነው አብረን እናያለን ማለት ነው መጀመሪያ ፋይላችንን ከፍታለን ፕሮጀክታችን መክፈት አለብን ፕሮጀክቱን ከከፈተን በኋላ ፓኬጁ ጃቫ አፕሊኬሽን 7 ነው የሚለው ተመሳሳይ ፓኬጅ እና ተመሳሳይ ክላስ አለን ፓኬጅ ባለፈው ቪዲዮ ላይ እንዳወራው ፓኬጅ የምንለው ብዙ ክላስን በውስጡ ያዘ ክላስ የምንለው በውስጡ ብዙ ሜተዶችን ብዙ ፋንክሽን የምንለው C++ ላይ በውስጡ ብዙ የያዘ ነው ማለት ነው ሶ if else የሚለው መጀመሪያ ስለ if እነዚህ ኮንዲሽኖች ናቸው if እና switch statement እነዚህ ኮንዲሽን ናቸው ኮንዲሽኑ true ሲሆን ነው ኤክስኪዩት የምናደርገው if the condition is fulfilled if the condition is satisfied and the next statement will be executed unless nothing will be executed if ላይ ያለው condition if then condition ነው ዘካ if ቀጥሎ ያለው condition true ከሆነ if ውስጥ ያለው curly brace ውስጥ ያለው execute ይሆናል ማለት ነው false ከሆነ ግን ያቆማል if ውስጥ ያለው ምንም ነገር አይሰራ ወዴትም አይሄድም else ካለ ግን if ላይ ያለው ትክክል ከሆነ ይሰራል ትክክል ካልሆነ else ላይ ያለው ይሰራል ማለት ነው ለምሳሌ int x is equal to 10 ብለን x value 10 ሰጠን if x is equal to equalization ነው is equal to 10 ብለን semicolon የለው ምንም አያስፈልገው indentation ራሱ አለው system java case sensitive ነው system.out.print ማን ነው print የሚያደርገው print xን print ያደርጋል ምን ሲሆን x value 10 ከሆነ ውስጥ ላይ ያሉትን ይሄንን ዲስፕሌይ ያደርጋል x 10 ካልሆነስ ምንም ዲስፕሌይ የሚደረግ ነገር የለም ማለት ነው so let's check so እዚህ ጋር 10 ብሎ አውጥቶልናል ማለት ነው 10 እዚህ ጋር 10 ምክንያቱም x 10 ነች እዚህ ጋር ln ጨመረን ኒው ላይን ያደርጋል ማለት ነው yes 10 የቅድሙ 10 ቢልዲንግ ነው ብሎ 10 ብሎ አሁን ቢልድ ሰክሰስፉል እንትላ አንድ ስቴፕ ወደ ታች ወርዳለች ማለት ነው ሶ x 10 ካልሆነ እዚህ ጋር 100 ቢል ምን ይላል ምንም ነገር ዲስፕሌይ አይደረግም ቢልድ ሰክሰስፉል የምትላ ብቻ ነች የምትወጣው ማለት ነው yes build successfully እዚህ ጋር ማለት ነው ሶ ይሄ ምንድነው if ውስጥ ያለው ኮንዲሽን true ከሆነ ኤክስኪዩት ይሆናል true ካልሆነ ወደሚቀጥለው ይሄዳል ምንም የሚቀጥለው ነገር ስለሌለ false ይሆናል ማለት ነው else ከተጨመረ ደግሞ else ከተጨመረን ደግሞ else እዚህ ጋር else ብለን ካልሆነ ማለት ነው else ምን ይሆናል እዚህ ውስጥ system.out.print ln ብለን እዚህ ውስጥ the value of x is ብለን 10 እንላለን ማለት ነው ያ ማለት ምንድነው እዚህ ጋር x 100 ከሆነ x-ን ዲስፕሌይ ያደርግ 100 ከሆነ 100 ካልሆነ ምን ይሁን እዚህ ጋር ደግሞ ቫልዩን 10 ነው ብሎ ዲስፕሌይ እንዲያደርግ ማለት ነው አሁን ምን ያደርጋል the value of x is 10 ይላል ምክንያቱም እዚህ ጋር ያለው false ነው x 10 ነው እንጂ 100 አይደለም በኢንፑትም ማድረግ እንችላለን በኢንፑት ተቀብለን የተቀበልነው ነገር በኮምፒውተር ወይ ደግሞ ከኪቦርድ የተቀበልነው ነገር
ትክክል ካልሆነ ማለት እንችላለን እዚች ጋር import እዚች ጋር import java.util.asterisk ያማለት ሁሉንም እንዲይዝ ማለት ነው ስካነር ሊሆን ይችላል ሌላም ጂኦፕሽን ሁሉንም ይይዛል ከዛ እዚህ ጋር ስካነር ካፒታል N ነው ካፒታል S ስካነር the variable d then is equal to keyword new s capital scanner ከዛ ውስጥ ላይ system dot in then semicolon then int የሆነ value እንድንቀበል int a or x እንበለው እንደው x is equal to d dot next int next byte next int እኛ የምንለው next int ነው ያ ማለት እንዲቀበል ማለት ነው የሆነ value እንዲቀበል so value ደግሞ ግልጽ እንዲሆንልን system dot out dot print new line then የሆነ ነገር enter symbol enter x value so ይሄ run ስናደርግ እዚህ ጋር enter x value ይላል ከዛ የx value-ን 10 አስገባውት ከዛ the value of x is 10 ይላል ያስገባውት ለምን መሰላችሁ እዚህ ጋር x 10 ነች so እዚህ ጋር የሚጠይቀው ደግሞ 100 ነው አያችሁት ለዛ ነው እንደዚህ የሚያደርገው so እዚህ ጋር 10 ባደርግ እኩል ናቸው 10 ባደርግ ፕሪንት ያደርጋል አሁን ደግሞ 10ን መልሶ ፕሪንት ያደርጋል 10ን መልሶ እዚህ ጋር 10 ከዛ መልሶ 10ን ዲስፕሌይ ያደርጋል ማለት ነው እኛ እሱ ዲስፕሌይ ያደርጋል so እዚህ ጋር if the condition true ከሆነ ከዚህ ከif ቀጥሎ ያለው system out println የምትለዋ ኤክሲኪዩት ይደረጋለች ማለት ነው else ይሄኛው ትክክል ካልሆነ እዚህ ጋር የተጻፈው true ካልሆነ ምን ይሆናል እዚህ else ላይ የተጻፈው ዲስፕሌይ ይሆናል ማለት ነው በውስጡ ደግሞ ብዙ ስቴትመንቶች ቢኖሩ if else ያለን የምንሄደው ከሆነ የግሬድ ግሬድ abcd በተብለው እንሰራው ግሬዱን እንዴት መስራት እንችላለን የሚለው ደግሞ አብረን እናያለን so if እዚህ ጋር x የምትሏን ግሬድ እንላለን እዚህ ጋር ደግሞ ግሬድ ብለን እንቀይራለን grade is equal to if grade ብለን greater than or equal to 80 ከሆነ ከ80 በላይ ከሆነ ሲስተም አውት እዚህ ጋር ኮት አድርገን grade is equal to ብለን እዚህ ጋር grade ማለት concatenation plus አድርገን grade እዚህ ጋር ቦታ ቀያየርኩት grade እዛችን እንዘላትና ኮፒ አድርገን እየደጋገምን እንሄዳለን else ብለን ሌላ ኮንዲሽን ደግሞ if ግሬዱ ከ70 በላይ ከሆነስ ከ70 በላይ ከሆነ ሲስተማው ከ70 በላይ ከሆነ ይሄኛው ከ80 በላይ ከሆነ ግሬድ is equal to የተቀበሉት ግሬድ ትክክል ነው so ከ80 በላይ ከሆነ የገባው ግሬዱ ይሄ ነው ብሎ then grade is equal to quote A sure እዚህ ጋር ግሬዱ A ነው ማለት ነው ከ70 በላይ ከሆነ ከ70 በላይ ከሆነ ደግሞ
ከሰባ በላይ ከሆነ ደግሞ ቢ ይላል ስምምነታችን ነው እቺ ሰባ ማድረግ ነው ሰባ ዜን አሁንም እዚህ ጋር ኤልስ ያስፈልገናል ኤልስ ኢፍ ነች ኤልስ ኢፍ ግሬድ ኢፍ እዚህ ጋር ከርሊ ብሬስ አልተጠቀምንም ሁለት ስለሆነ ላይኑ ሁለት ስለሆነ ግድ ነው ያስፈልገናል እዚህ ጋር ያስፈልገናል እዛ እቺ እንዳለ እንወስዳታለን ማለት ነው ኮፒ then paste ሶ እዚህ ጋር ግሬዱ ቢ ነው ከዛ እቺ ኮፒ እናረጋታለን እስከዚህ ድረስ ኮፒ አድርገን እዚህ ጋር አምጥተን ፔስት እንልና else if grade ከ50 በላይ ከሆነ ግሬዱ ምን ይሁን ከ50 በላይ ከሆነ ሲ then እዚህ ጋር ፔስት እናደርግና ከ40 በላይ ከሆነ ዲ ስምምነታችን ነው እንደዚህ አይነት ግሬድ የለም just ለማወቅ ያክል ነው እዚህ ጋር if grade is greater than or equal to 80 and grade is less than or equal to ለምን ከመቶ የሚበልጥ ግሬድ ስለሌለ እዚህ ጋር ደግሞ ከ40 በላይ ካመጡ ዲ ናቸው ከ40 በታች የሆነ ግን ኤፍ ነው ከ40 በታች ያመጣ ኤፍ ነው ከ40 በታች ሶ ግሬድ greater than or equal to 40 ይሄ ነው ከዚህ በታች ግን ኤፍ ነው less than system else if grade is less than 40 ከሆነ less than 40 40 አያካትትም ከ40 በታች ከሆነ ግሬዱ ኤፍ ነው እስከ 0 ድረስ ማለት ነው ኤፍ ነው grade less than or equal to 40 and ሲባል ሁለቱም ትሩ መሆን አለባቸው ማለት ነው grade is greater than or equal to 0 ከዚህ ውጭ ከሆነ ግን የሚባል ግሬድ የለም ማለት ነው እዚህ ውጭ ከሆነ ከዚህ ውጭ የሚቀመጥ ግሬድ የለም ከዚህ ውጭ ሶ ኤልስ የምትለው አሁን ነው የምትሰራልን ማለት ነው ከዛ ኤልስ ሲስተም አውትፑት invalid input እንዲባል ኔጌቲቭ ካስገባ invalid input ከዚህ ውጭ ከሆነ ማለት ነው let's check እስኪ ይሰራል ትክክል አይደለም enter your grade car so ቅድም እየሰራ ነው በኢንቲጀር ስለሆነ አሁን ደግሞ ግሬዱን እንቀይረው እስኪ በካራክተር ለካራክተር እንቀይረውና የገባው ግሬድ ካር እዚህ ጋር ደግሞ ጂን ካፒታል ማድረግ car in capital ማድረግ እስኪ አሁን ሞክርና ኢንተር ዩር ግሬድ አለን እኛ ግሬድ እስኪ 89 ባስገባ ሰንተና ግሬድ ኤ አግኝቷል ማለት ነው ሶ እስኪ 101 ባስገባስ 101
101 ቢ ነው ማለት ነው 101 ለምን ቢ ሆነ ከሱ በላይ የሆኑት ሁሉ እንዲሰራ አድርጌ ስለሰራሁት ነው ሶ እዚች ጋር ምን እንላለን እዚች ጋር ኤንድ ብለን ግሬድ ለዛን 80 ማለት አለብን ማለት ነው እሱ ነው እቺን ኮፒ እናደርጋለን ለእያንዳንዱ እንሰጣለን ማለት ነው ለእያንዳንዱ ይሄኛው ከ70 በላይ በታች ማለት ነው እዚች ጋር መተን ኢንተር እንላለን ከስንት በታች ነው 50 በታች ማለት ነው እዛ ሌላው ይሰራል ማለት ነው ሶ እስኪ ሞክር ኢንተር ግሬድ 80 አስገባሁት ኤ ነው ማለት ነው 80 ኤ ነው ድጋሜ ላስገባ 101 invalid input ነው የሚባል የለም invalid input ነው ኔጌቲቭ ባስገባስ ኔጌቲቭ 5 ባስገባስ invalid input ነው ማለት ነው 5 ባስገባ 5 fnh ማለት ነው ሶ እንደዚህ አድርገን ግሬድ መስራት እንችላለን if እና if else ልዩነታቸው ምንድነው የሚለው በዚሁ ማየት እንችላለን if የሆነ ኮንዲሽን ትሩ ሲሆን ኤክሲኪዩት ያደርጋል if ለብቻው ከሆነች ማለት ነው ኮንዲሽን ትሩ ከሆነ ያደርጋል ከሌለ ምንም ነገር የለም ማለት else ላይ ያለው ኤክሲኪዩት ይደረጋል ማለት ነው ሶ if else if ራሱ nested ሊሆን ይችላል if ከዛ ውስጥ ላይ ሌላ if ውስጥ ላይ ሌላ if ውስጥ ላይ ትሩ ሲሆን ነው ግን ወደዛኛ የሚገባው ትሩ ሲሆን ነው ወደዛኛ if ብቻ ተጠቅመን ሶስት ነምበርን የሚለይልን መስራት እንችላለን ምሳሌ ሶስት ነምበር አይደንቲፋይ የሚያደርግን ከፈለገን ሶስት ነምበር if else ተጠቅመን ወይ ደግሞ if ለብቻው ተጠቅመን ሶስት ነምበሮችን ሶስት ነምበር ዩዘሩ ተቀብሎ scanner h is equal to new scanner then system.in then semicolon the import java dot youtube dot asterisk ለሁሉም ስለምትሆን እዛ እዚች ጋር መጥቼ int a b c እሺ int is equal to h dot next int h dot next int as a int b is equal to h dot next int the int c is equal to h dot next int next int እነዚህ አይ ካፒታል ናቸው ሶ እነዚህ ሶስቱም ነምበሮች ተቀበልን ከዛ if እንላለን if a is greater than b and a greater than c ከሁለቱም ከበለጠ ማን ነው a ከሁለቱም የሚበልጥ ከሆነ ምን ይሁን system dot out dot print ln
the largest number is below and display እንዲያደርግ ይሄ ነው ኢንዴንቴሽኑን ስር ማድረግ ነው እዛ else if ላይ ደግሞ እሱን ኮፒ አድርገን መጠቀም እንችላለን ኮፒ ያደርገን እዚህ ጋር else ካልሆነ else if እዚህ ጋር c ማድረግ c እዚህ ጋር c greater than a ከሆነ else if curly brace else ኢንዴንቴሽኑ እኩል መሆን አለባቸው እኩል else if c greater than b semicolon የለው እዛ curly brace ከፍታለን እዚህ ጋር እንዘጋለን ማነች እቺ c ነች ማለት ነው else so መቀጥለው ላይ ደግሞ ጨርሰናል else ማነው else system.out.print ln plus ማነው b ነው የሚሆነው ማለት ነው plus b ነው እዚህ ጋር ያለችው አምጥተን እዚህ ጋር ፔስት ማድረግ ጨርሰናል else ላይ ያለችው ግን ኢንዴንቴሽኑን ጥንቃቄ ማድረግ አለብን ከርሊ ብሬስ ላስፈልገን ይችላል አንዳንድ ላይን ስለሆነ ከርሊ ብሬስ አያስፈልገንም ምክንያቱም if ይሄኛው ትክክል ከሆነ ይሄኛው ኤክስኪዩት ይደረጋል ካልሆነ እቺ ጋር ይመጣል እዚህ ጋር አይደርስም ከርሊ ብሬስ ለአንድ ላይን አያስፈልግም ማለት ነው ሶ ኤክስኪዩት አድርገን ማየት ነው ኤክስኪዩት እናስገባለን a ላይ 10 b ላይ 21 c 3 the largest number is 21 ይላል ማለት ነው the largest number is 21 so ይለያል ለይቶ the largest number is ብሎ ለዚህ ዲስፕሌይ ያደርግልናል ማለት ነው if ተጠቅመን else እና if ተጠቅመን እንዴት መስራት እንችላለን የሚለው ጃቫ ላይ ከC++ ጋር ብዙም ልዩነት የለውም በዚህ መልክ መስራት እንችላለን በሚቀጥለው ቪዲዮ ደግሞ repetitive statement የሚባለው repetitive instruction የሚባሉት እንደ for loop while loop do while እንዲህ ይቀርባሉ እስከዛ ድረስ ቸር ሰንብቱ የኔን ቻናል ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ የደውል ምልክቱን ከተጫናችሁ ደግሞ እኛ የምንለቀውን ቪዲዮ ቶሎ በምንለቀው ፍጥነት እንዲደርሳችሁ ያደርጋል እስካሁን ሰዓታችሁን ሰውታችሁ ስለተከታተላችሁ እናመሰግናለን ሰላም ቆዩ